እንዴት በስልካችን ብቻ በየቀኑ ገንዘብ መስራት እንችላለን? የብዙዎቻችሁ ጥያቄ ሆኖ ዛሬ መልስ ይዤላችሁ መጥቻለሁ። ሰላም ጓደኞቼ፣ በዚህ ብሎግ ወይም በዚህ ፕላትፎርም በስልካችሁ ብቻ ኢንተርኔት በመጠቀም ገንዘብ የምታገኙባቸውን መንገዶች አጋራችኋለሁ። ለምሳሌ አንድ ፕላትፎርም ታይምቡክስ የሚባለውን ፕላትፎርም ስለሱ ነው ማወራችሁ እና አዎ ገንዘብ በስልካችሁ ብቻ ኢንተርኔት በመጠቀም ገንዘብ መስራት ትችላላችሁ። ያው ዛሬ ታይምቡክስ ነው የሚባለው ድረገጽ ሊንኩ አሳያችኋለሁ ማለት ነው። በጣም ቀላል ነው። አንድ ዩቲዩብ ቻናል ሰብስክራይብ ማድረጋችን የሚያረጋግጥ ስክሪንሾት ማቅረብ፣ በተሰጠን ሊንክ ወይም በተሰጠን መመሪያ መሰረት አንድ የዩቲዩብ ቻናልን ሰብስክራይብ ማድረግ፣ የፌስቡክን ድረገጽ መጎብኘት ወይም የፌስቡክን ግሩፕ መቀላቀል ወይም የፌስቡክን ቪዲዮ ላይክ ማድረግ፣ ፎሎ ማድረግ ነው የሚሆኑ ስራው። ብዙ የተለያዩ ስራዎች አሉ። ለምሳሌ የተለያዩ ቪዲዮችን ማየት፣ የተለያዩ አፕሊኬሽኖችን በማውረድ ነው ገንዘብ የምንሰራው። አሁን ሊንኩ ቀጥታ እንዴት ሬጂስተር እንደምናደርግ አሳያችኋለሁ ማለት ነው። እስከ መጨረሻ ተከታተሉት። ቤተሰብ ያልሆናችሁ ፎሎ አድርጉ፣ ቤተሰብ የሆናችሁ ደግሞ ላይክ ሼር እያደረጋችሁ እስከ መጨረሻ ተከታተሉኝ። አሁን ወደ ሬጂስተር እንዴት እንደምናደርግ እንዴት አካውንት እንደምንከፍት አሳያችኋለሁ። ላይክ ሊንኩ ቴሌግራም ላይ አለላችሁ። ነገር ግን የቴሌግራም ቻናሌን ሊንክ ግን ባዮ ላይ እዚህ ላይ ባዮ ላይ አለላችሁ፣ እዛ ላይ አስቀምጥላችኋለሁ። በዛ ገብታችሁ ሬጂስተር ማድረግ ትችላላችሁ። አሁን ሊንክ አንዴ እችን ሊንክ አንዴ እንነካታለን። ከዛ ቀጥታ ወደዚህ ይወስደናል ማለት ነው። ወደዚህ ከወሰድን በኋላ ከዛ እናንተ ሳይን አፕ ነው የምትሉት። እናንተ እችን ሳይን አፕ የምትለዋን እሷን ነው የምትነኩት። እኔ ግን ሎጊን ነው የምለው፣ ምክንያቱ በአንድ ስልክ ወይም በአንድ አይፒ አድሬስ ሁለት አካውንት መክፈት ስለማይቻል ኮንቲኒው ዊዝ ጎግል ማለትም ትችላላችሁ። ምክንያቱ ቀለል ያለው ይሄን ስለሆነ ኮንቲኒው ዊዝ ጎግል እለዋለሁ። ያው ለኔ ቀጥታ ወደ ፕላትፎርም ወሰደኝ። ዋሌቴ ውስጥ $1 ከ0.48 ሳንቲም ማለት ነው ቦነስም አለው እና በጣም የታወቀ ፕላትፎርም ነው። ስራ ለመስራት ግን ጌም መጫወት ትችላላችሁ። እዚህ ጋር ለጌም ከ3 ደቂቃ ያነሰ የምትሰሩት ስራ $1 ስራ አለች እዚህ ጋር። እሷን ስታርት በማለት መስራት ትችላላችሁ ማለት ነው። እኛ ግን አሁን በጣም ቀለል የሚለን መስራት ከፈለግን ታስክ የሚለውን ይሄን እንንካውና እሱ ከነካነው በኋላ እንደዚህ ያመጣልናል ማለት ነው። ብዙ ስራ ነው ያለው፣ ነገር ግን እነዚህ መስራት እንችላለን። ኮምፕሊሽንም እያያችሁ ይሄን ኮምፕሊሽን የሚለውን 94% ነው። በጣም አሪፍ ነው፣ አስተማማኝ ስራ ነው ማለት ነው። 0.11 እከፍላለሁ ወይም 11 ሳንቲም እከፍላለሁ እያለ ነው። ይሄ ስራ መስራት ከፈለጋችሁ ያው ቪው የሚለውን ነክታችሁ እዚህ ጋር ይሄ ሊንክ እዚህ ጋር ያለው መምሪያ አንብባችሁ መስራት ትችላላችሁ ማለት ነው። እና በጣም ቀላል ነው። የተለያዩ ብዙ ስራዎች አሉ። በጣም ብዙ ናቸው። እነዚህ በመስራት ባይናንስ ወይም ዋች አወር በማድረግ እዚህ ጋር ደግሞ ለ30 ሰከንድ ቪዲዮ በማየት ምናምን የምንሰራቸው ሳንቲሞች ናቸው። እና እነዚህ ይመስላሉ ጋይስ። በጣም ብዙ ናቸው ያሉት። ያው ገብታችሁ ተመዝግባችሁ ሬጂስተር አድርጋችሁ መስራት ትችላላችሁ። ለካርድም ይሁን ለተለያየ ክፍያ ለተለያየ የኦንላይን ክፍያዎችም ይጠቅማችኋል ዶላር ስለሆነ። እነዚህ በሙሉ በጣም ብዙ ስራ ናቸው ያሉት። ቢያንስ በቀን እስከ $10 ከሰራችሁ በጣም ብዙ ስራ ቀን በቀን ይለቀቃሉ። ገንዘባችሁ ለማውጣት ደግሞ ብትፈልጉ ማለት ነው እዚህ ጋር
ሴቲንግ የሚል አለ። እሱን አንዴ ክሊክ ታደርጉትና እዚህ ጋር ፔመንት የሚል አለ። እሱን ትነኩትና አንዴ ይሄ ማለት ነው። ከዛ እዚህ ጋር ትመርጣላችሁ። ኤርታይም ያላችሁ ኤርታይም አካውንት፣ ፔፓል ያላችሁ ፔፓል፣ ቪዛ ካርድ ያላችሁ ቪዛ ካርድ። ነገር ግን በቀላሉ ለኛ ግን ባይናንስ ወይም ባይቢት ካርድ ያለን ግን ቢትኮይን ወይም ሊትኮይን ብንጠቀም በጣም አሪፍ ነው። ቪዛ ካርድም